ይህ ቦታ ብዙዎች ተፈውሰውበታል። አይነ ስውራን በርተውበታል። እነሆ ሽባ የሆኑት እግዚአብሔር ይመስገን ድነዋል። ጆሮ ያልነበራቸው መስማት የተሳናቸው ብዙ ታምረኛ ጸበል ነው። ይህ ቦታ የሚገኘው ሸዋሮቢት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ወይም ገዳም ነው። መኮንን ጋ ነው። መምህር እንደምን አሉ? እግዚአብሔር ይመስገን። እንዴት አዩት? ቅዱስ ዳዊት በከመ ሰማይነ ከማሁ ርኢነ እንዳለ እንደሰማን እንዲሁ አየን ነው። ይህ ቦታ እጅግ በጣም ብዙ ዓመታትን ከ60 ከ70 ዓመት በላይ የሚሆን ፍልውሃ እንዳለ አቡነ አረጋዊ ትንሽ ልፍ ብሏል። እዚህ ደግሞ የአቡነ ገብረ መንፈስ ቅዱስ ጸበል እዚያው አጠገባቸው ከሜዳ ላይ ከመሬት የሚፈልቅ ጸበል እንደሆነ ባልጋ የመጡ በዝል የመጡ ከተጠመቁ በኋላ ሲወጡ ሳያስቡት ብድግ ብለው ነፃ ሆነው ይሄዱ እንደነበረ ነበሩ ታመውና አሁን እሳቸው በቅፍ እንደነበረ በዝል እንደነበረ ይነግሩኝ ነበር። አሁን እግዚአብሔር ይመስገን በእግሬ ሄዳለሁ ተጠምቄ እወጣለሁ ብለው ቅድም ነገሩኝ። አግኝቻቸው በዚሁ ጸበልድ ነው ማለት ነው። በዚሁ ጸበልድ ነው በእግራቸው ሲሄዱ አሁን አይቻቸዋለሁና የልደት ሚዲያ ተከታታዮች፣ የፈውስ ሚዲያ ተከታታዮች እንዲሁም በእኔ በዘማሪ ደረጀ ቲክቶክ ቻናል የምትከታተሉ ሁላችሁም ጉያን ተፈውሰዋል፣ ብዙ አይነ ስውራን በርተዋል። ቅድም አባታችን እንዳሉትም እነሆ ብዙ ሰዎች እንደዳኑ እሳቸውም አይተዋል። አሁን ደግሞ እስቲ ጸበሉን ላስጎብኛችሁ። ወይም ፍልውሃ ጸበሉ በዚህ መልኩ እነሆ ሰርተውልናል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በዚህ ቦታ ላይ ነው እንግዲህ ብዙዎች መጠው በተለይ ከጊሸን መጣችሁ የምታዩት ሁለት ገዳም ነው። አንደኛው ይሄ ነው። ሁለተኛው እዛ ላይ ያለው የአቡነ ገብረ መንፈስ የአቡነ አረጋዊ ጸበል ነው። በዚህ ቦታ እየመጣችሁ እንድትፈወሱ ጥሪ እናቀርባለን።